ሰላም ጤና ይስጥልን ውድ የኑሮ በዘዴ ለሴቶች ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። የዛሬን በምን ተዘጋጀሽ ብትሉ ለስኳር ህመምተኞች የሚሆን አስገራሚ የተባሉ ምግቦችን ወደ እናንተ ይዤ መጥቻለሁኝ። ይህንን መረጃ በማድረስ አብሬያችሁ የምቆየው እኔ ሄርሜላ ነኝ። መልካም ቆይታ እንዲሆንላችሁ እመኝላችኋለሁ። በስኳር በሽታ ሳቢያ የተጎዱ የልብ የደም ቱቦዎችና የሰውነታችን ውስጣዊ አካላቶች የአበባ ጎመንን በመመገብ በፍጥነት እንዲጠገኑ ማድረግ እንደሚቻል በዘርፉ ጥናት ያደረጉ ባለሙያዎች ገልጸዋል። በአሜሪካ ዋርዊክ ዩኒቨርሲቲ ውስጥ ባሉ ምሁራን የተደረገና በቅርቡ ይፋ የሆነ አንድ ጥናት እንዳመለከተው በአበባ ጎመን ውስጥ የሚገኘውና ሰልፎራፔን የተሰኘው ንጥረ ነገር የደም ቱቦዎችን የሚጠብቁ ኤንዛይሞች በብዛት እንዲመረቱ ያደርጋል። ይህም በሴሎች ላይ ጉዳት የሚያደርሱ ሞለኪውሎች ቁጥር እንዲቀንስ እንደሚያደርግ ባለሙያዎች ገልጸዋል። ከስኳር በሽታ ጋር ግንኙነት ያለውና ሃይፐርግላይሲሚያ በመባል የሚጠራው ከፍተኛ የግሉኮዝ መጠን በደም ስሮች ላይ የሚያስከትለውን ጉዳት በአበባ ጎመን ውስጥ የሚገኘው ሰልፎራፔን የተባለው ኤንዛይም እንደሚጠገነው መረጋገጡንም ምሁራኑ ተናግረዋል። የስኳር ህሙማን ከጤናማዎቹ በ5 እጥፍ ለልብ በሽታዎች የተጋለጡ ናቸው። የስኳር ህመም በልብ ደም ስሮች ላይ በሚያስከትለው ጉዳት ሳቢያ ስትሮክና የልብ ድካም ይከሰታል። በስኳር በሽታ የመያዝ አጋጣሚን ለመቀነስ የሚረዱ 3 እርምጃዎች አሉ። ከነዚህም ውስጥ የመጀመሪያዎቹ ለዚህ በሽታ ተጋላጭ ከሆኑ ሰዎች መካከል የምትመደብ ከሆነና በደም ውስጥ ያለው የስኳር መጠን መመርመር ያስፈልጋል። አንድ ሰው በሁለተኛው አይነት የስኳር በሽታ ከመያዙ በፊት አብዛኛውን ጊዜ ቅድመ የስኳር በሽታ የተባለ የጤና ችግር ይኖርበታል። በዚህም ጊዜ ግለሰቡ ደም ውስጥ ያለው የስኳር መጠን ከመደበኛው በትንሹ ከፍ ይላል። የስኳር በሽታም ሆነ ቅድመ የስኳር በሽታ ለጤና አስጊ ቢሆኑም በመካከላቸው ልዩነት አለ። የስኳር በሽታን መቆጣጠር ቢቻልም እስካሁን ፈዋሽ መድኃኒት አልተገኘለትም። በሌላ በኩል ግን በቅድመ ስኳር በሽታ የተያዙ አንዳንድ ሰዎች በደማቸው ውስጥ ያለውን የስኳር መጠን ወደ መደበኛው ማውረድ ችለዋል። ቅድመ የስኳር በሽታ ያለባቸው ሰዎች ግልጽ የሆነ የህመም ምልክት ላይታይባቸው ይችላል። ስለሆነም ችግሩ መኖሩ ልብ ሳይባል ሊቆይ ይችላል። ሪፖርቶች እንዳሳዩት በዓለም ዙሪያ 316 ሚሊዮን ገደማ የሚሆኑ ሰዎች ቅድመ ስኳር በሽታ አለባቸው። ይሁንና ብዙዎቹ ህመሙ እንዳለባቸው እንኳን አያውቁም። ለምሳሌ ያህል በዩናይትድ ስቴትስ ብቻ ቅድመ የስኳር በሽታ ካለባቸው ሰዎች መካከል 90% ገደማ የሚሆኑት ችግሩ እንዳለባቸው አያውቁም። ይሁን እንጂ ቅድመ የስኳር በሽታ ምንም ጉዳት አያስከትልም ማለት አይደለም። ለሁለተኛው አይነት የስኳር በሽታ መንስኤ ከመሆኑ በላይ በመርሳት ችግር የመያዝ አጋጣሚን ከፍ እንደሚያደርግ በቅርቡ ተደርሶበታል። ወፍራም ከሆናችሁ ብዙ እንቅስቃሴን የማታደርጉ ከሆነ ወይም በዘር የስኳር በሽታ ያለበት ሰው ካለ ቅድመ የስኳር በሽታ ሊኖር ይችላል። የደም ምርመራ በማድረግም ማረጋገጥ ይቻላል። ሁለተኛ ለጤና ተስማሚ የሆኑ ምግቦችን መምረጥ ነው። ይህ የሚቻል በሚሆንበት ጊዜ ሁሉ የሚከተሉትን ነገሮች ማድረግ ሊጠቅም ይችላል። ማለትም ከወትሮ ያነሰ ምግብ መብላት፣ ስኳርነት ያላቸውን ፍራፍሬ ጭማቂዎችና ለስላሳ መጠጦችን ከመጠጣት ይልቅ ሻይ ወይም ቡና ጠጣ። በፋብሪካ የሚዘጋጁ የምግብ ምርቶችን ከመጠቀም ይልቅ ካልተፈለገ እህል የተዘጋጀ ዳቦና ፓስታ እንዲሁም ያልተፈተገ ሩዝ በልክ መመገብ ያስፈልጋል። ጮማ የሌለበት ስጋ፣ አሳ፣ ለውዝና ባቄላን መመገብም ያስፈልጋል። አካላዊ እንቅስቃሴን ማድረግ ነው ሶስተኛው። የአካል ብቃት እንቅስቃሴ በደም ውስጥ ያለውን የስኳር መጠን ሊቀንስና ክብደትን ሊያስተካክል ይችላል። ቴሌቪዥን በማየት ከምናሳልፈው ጊዜ ውስጥ የተወሰነውን ለአካል ብቃት እንቅስቃሴ መጠቀም እንደሚገባ ባለሙያዎች ይገልጻሉ። በዘር የተወረሰ ነገር መለወጥ ባይቻልም እንኳን አኗኗርን መለወጥ ይቻላል። ጤንነታችንን ለማሻሻል የምንችለውን ሁሉ ማድረጋችን የማያስቆጭ እርምጃ ነው። ከዚሁ ጋር በተያያዘ ለስኳር ህመምተኞች የሚሆኑ 10 ጠቃሚ ምግቦችን እንደሚከተለው አሰናድቼላችኋለሁ። ከዚህም ውስጥ ደግሞ ፈረሰኛ ለስኳር ህመማን ይመከራል ይላል።
የምንመገባቸውን ምግቦች በማስተካከል ጤናችን የተጠበቀ ማድረግ እንደሚቻል የዘርፉ ባለሙያዎች ይመክራሉ። ቀጥሎም ዘረዝርላችሁ 10 የምግብ አይነቶች ሰውነታችን የበሽታ መከላከል አቅሙን እንዲጨምር በማድረግ ጤናማና ደስተኛ ህይወት ለመምራት እንደሚያስችለን changeon.com የተሰኘ ድረገጽ ያገኘሁት መረጃ ያመለክታል። እነዚህ ለጤናው ጠቃሚ የሆኑ 10 ምግቦችም እንደሚከተሉት ቀርበዋል። የመጀመሪያው አሳ ነው። ከእንስሳት የሚገኘውን ስጋ የሚተካውና ጥሩ የፕሮቲን ምንጭ የሆነው አሳ ኦሜጋ 3 ለተባለው ፋቲ አሲድ ዋነኛ ምንጭ በመሆን ይታወቃል። እነዚህ ፋቲ አሲዶች የደም ቅዳዎችን ንጹህ እንዲሆኑ ያደርጋሉ። አሳ በተለይ ለስኳር ህሙማን ከፍተኛ ጠቀሜታ ያለው የምግብ አይነት ነው። የስኳር በሽተኞች አብዛኛውን ጊዜ HDL የተሰኘው ጠቃሚ ኮሌስትሮል እጥረት ይታይባቸዋል። ኦሜጋ 3 የሆነን የኮሌስትሮል እጥረት በማስተካከል ይታወቃል። በሳምንት ቢያንስ 2 ቀን አሳን መመገብ ለጤና እጅግ ጠቃሚ ነው። ሳልመን፣ ማካፌል እና ቱና የተባሉት የአሳ አይነቶች የፋቲ አሲዱ ዋነኛ መንገኛዎች ናቸው። ሁለተኛ የዶሮ ስጋ ነው። ፈረሰኛ የምንለው የዶሮ ብልት ለስኳር ህሙማን እጅግ በጣም ተመራጭና ጠቃሚ የምግብ አይነት ነው። የዘርፉ ባለሙያዎች ፈረሰኛውን ተአምረኛው ምግብ ሲሉ ይጠሩታል። ፈረሰኛ የስጋ ምግቦች ከያዙት የስብና የኮሌስትሮል መጠን በእጅጉ ያነሰ ነው። በ85 ግራም ፈረሰኛ ውስጥ 142 ካሎሪ እና 3 ግራም ስብ ብቻ ይገኛል። እርጎ በፕሮቲንና ክብደትን ለመቀነስ በሚረዳው ካልሲየም በተባለው ንጥረ ነገር የዳበረ ነው። በርካታ ጥናቶች እንደሚያመለክቱት በካልሲየም የዳበሩ ምግቦችን የሚመገቡ ሰዎች በቀላሉ ክብደታቸውን ለመቀነስ ይችላሉ። ደስተኛና ጤናማ ህይወት እንዲኖረው የእርጎ ወዳጅ ሆኖ ቁርስዎን ቅባት የሌለው እርጎን መውሰድን ይጀምሩ። አትክልቶች በተፈጥሯቸው ዝቅተኛ ካሎሪ ያላቸው በፋይበር አሰርም የበለጸጉ ናቸው። የምግብ ገበታውን ለጤና ከፍተኛ ጠቀሜታ ባላቸው ንጥረ ነገሮች በዳበሩት አትክልቶች ሞሉት ማለት የደም ስኳር መጠኑን ተቆጣጠሩ ማለት ነው። ፍራፍሬዎች የከፍተኛ ፋይበር ምንጭ ሲሆኑ ዝቅተኛ ስብና ዝቅተኛ ካሎሪን በመያዝም ይታወቃሉ። ፍራፍሬዎች ልባችንን፣ አይናችንንና ጥርሶቻችንን ከበሽታ በሚከላከሉ አንቲኦክሲዳንቶች የበለጸጉ ናቸው። ፍራፍሬዎችን ከጭማቂው ይልቅ እንዳለ መመገብ ይምረጡ። በርካታ ለጤና ጠቃሚ የሆኑ ነገሮች በፍሬው ላይ ስለሚገኙና እነዚህ ጠቃሚ ነገሮች በሚጨመቅበት ወቅት ስለሚጠፉ ፍሬውን እንዳለ መመገቡ ጠቀሜታው ከፍ ያለ ይሆናል። ፍራፍሬዎች በተፈጥሮ ስኳርና ካሎሪ የበለጸጉ በመሆኑ በብዛት ከመመገብ መታቀብ ይኖርብናል። ለውዝ የቫይታሚን ኤ ዋነኛው ምንጭ ነው። የቫይታሚን በውስጡ የያዘው አንቲኦክሲዳንት ሴሎችን በመጠበቅ የነርቭና የአይን ጉዳት እንዳይከሰት ያደርጋል። ለውዝ በበርካታ ጠቃሚ የስብ አይነቶች የተሞላ የምግብ አይነት ነው። እነዚህ ስቦች የልብ በሽታን በመከላከልና ኢንሱሊን ያለመቀበል ሂደትን በመቀነስም ይታወቃሉ። የደም ውስጥ የስኳር መጠንንም ለመቆጣጠር ያስችላሉ። ጥናቶች እንደሚያመለክቱት ለውዝን አዘውትሮ መመገብ ክብደትን ለመቀነስ ይረዳል። የስኳር ህመምተኛ ከሆኑ ግን ለውዝን አዘውትረው አይመገቡ። ቀረፋ በምግቦ ውስጥ ቀረፋን ጣል የሚያደርጉ ከሆነ አስገራሚ በሆነ ሁኔታ የደሞ የስኳር መጠን ቀንሶ ያገኙታል። በቀረፋ ውስጥ የሚገኙ ንጥረ ነገሮች ሰውነታችን ኢንሱሊን በአግባቡ እንዲጠቀም ያደርጉታል። በስኳር ህሙማን ላይ የተደረገ ጥናት ግማሽ ማንኪያ ቀረፋ በየዕለቱ የሚወስዱ ሰዎች የደም የስኳር መጠናቸው በአስገራሚ ሁኔታ ቀንሶ ተገኝቷል። የቀረፋን ዱቄት በዳቦ ወይንም በሌሎች ምግቦች ውስጥ በመጨመር ይመገቡ። እንጨቱንም በሻይ መልክ እያፈሉ በመጠጣት ጤናውን ይጠብቁ። የጥራጥሬ ምግቦች በፋይበር የበለጸጉ ናቸው። አዘውትረው ቢመገቧቸው ጤናውን ለመጠበቅ በእጅጉ ይጠቅሞታል። የወይራ ዘይት በልብ በሽታ የመያዝ እድልን ይቀንሳል። የደም የስኳር መጠንንም ያረጋጋል። ምግቦን በወይራ ዘይት አብስለው ሲመገቡ ራስዎን ከተለያዩ በሽታዎች ይታደጋሉ። ይሁን እንጂ የስኳር ታማሚ ከሆኑ የወይራ ዘይትን አዘውትረው ከመመገብ ይቆጠቡ።
ውድ ቤተሰቦች ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስል ነበር። መረጃዬን ከወደዳችሁት ላይክ፣ መስተካከል አለበት የምትሉትን ደግሞ በኮሜንት መስጫ ቦታ ላይ ብታሳውቁኝ ከስህተቴ ለመታረም ይረዳኛል። መልካም ጊዜ ይሁንላችሁ።